ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች በያላችሁበት ሁሉ ሰላምና ጤና እየተመኘሁ በሰዓቱ የያዝናቸውን አጭር መረጃዎች እናስደምጣችኋለን። በሌላ መረጃችን መንግስት የዜጎችን ደህንነት ለማስጠበቅ ቆራጥ እርምጃዎችን መውሰድ አለበት ሲል ኢዜማ መግለጫ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ የምንጽፈው ዜና እውነት ካልሆነ ታሪክ ይዛባና ትውልድን ያባላል ሲሉ ተናግረዋል። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ፓትርያርክ አቡነ ወርቀ ማርዮስ ማረፋቸው ተገልጿል። ይህንን ተከትሎ አሜሪካ የሐዘን መግለጫ ልካለች። በሳዑዲ አረቢያ በእስር ላይ የሚገኙ ከ100 ሺህ በላይ ዜጎች ለመመለስ እየተሰራ መሆኑን የውጭ ጉዳይ ሚኒስትር በዛሬው ዕለት አስታውቋል። እየተሰራ ነው የሚሉ መግለጫዎችን በዝተዋል። እነዚህና ሌሎች መረጃዎችን እናጋራችኋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዲስ አበባ አሶሳ መንገድ ላይ የጸጥታ ችግር እየፈጠሩ ባሉት የሸኔ ታጣቂዎች ላይ የተቀናጀ እርምጃ እየተወሰደ መሆኑን የቤኒሻንጉል ጉሙዝ ክልል ገልጿል። የክልሉ ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ መለስ እንደገለጹት ከቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በምዕራብ ወለጋ ወደ አዲስ አበባ በሚወስደው መንገድ ላይ አሸባሪ ሸኔ ላለፉት 2 ዓመታት የጸጥታ ስጋት ሆኖ ቆይቷል። ይህን ተከትሎም የክልሉ ነዋሪዎች ወደ መዲናዋ አዲስ አበባ የሚያደርጉት እንቅስቃሴ ከመስተዋጎሉ ባለፈ ከፍተኛ ኢኮኖሚያዊና ማህበራዊ ቀውስ እያስከተለ መሆኑን ነው የተናገሩት። በተለይም በጸጥታ ስጋቱ ከአዲስ አበባ የሚመጡ መሰረታዊ የፍጆታ ዕቃዎች አቅርቦት መስተዋጎሉንም አመልክተዋል። አሁን ላይ ችግሩን ለማስወገድ የክልሉ መንግስት ከፌዴራል ከኦሮሚያና ሌሎች የጸጥታ ኃይሎች ጋር በመሆን የተጠናከረ እርምጃ እየወሰድን መሆኑን አስታውቀዋል። በእስካሁኑ ጥረቶች የሚፈለገው ለውጥ ያልመጣበትን ምክንያት በመገምገም በቀጣይ ችግሩን በዘላቂነት ለመፍታትም የፌዴራል መንግስት ከሚመለከታቸው አካላት ጋር በበለጠ ትኩረትና ቅንጅት እንዲሰራም ነው የክልሉ መንግስት የጠየቀው። በተያያዘ መረጃም በምዕራብ ወለጋ ብቻ ሳይሆን ከአዲስ አበባ በምስራቅ ወለጋም ያለው መንገድ ከተዘጋ ወራቶች ተቆጥረዋል። አንዳንድ መኪኖችም ተዳፍረው ወደ አዲስ አበባ ለመውጣት ሲሞክሩም በጉሙዝ ታጣቂዎችና በኦነግ ሸኔ ታጣቂዎች ይዘረፋሉ፣ ይገደላሉ። ትልቁ ችግር የሚፈጥሩት ይላሉ ነዋሪዎቹ አዲስ አበባ ቁጭ ብለው ከአዲስ አበባ ወደ አካባቢው ስለሚወጡት መኪናዎች እያንዳንዷን መረጃ የሚሰጡት የሸኔ አባላት እንደሆነ ይገልጻሉ። መንግስት አሁንም ቢሆን ይሄን ቀጠና ትኩረት ሰጥቶ ካልተንቀሳቀሰ አይተናቸው ሰምተናቸውም ከምናውቀው በላይ ብዙ እልቂቶች ሊፈጠሩ ይችላሉና ትኩረት ሰጥቶ እንዲከታተል እያሳሰብን ወደሚቀጥለው መረጃችን ተሸጋገር። በሳዑዲ አረቢያ በማቆያ ማዕከላትና በእስር ቤቶች ውስጥ በአስቸጋሪ ሁኔታ ላይ ያሉ ዜጎችን ለመመለስ የተቋቋመው ብሔራዊ ኮሚቴ በእቅዱ ዙሪያ ውይይት እያደረገ ነው ተብሏል። በሳዑዲ አረቢያ ከ700 ሺህ በላይ ዜጎች ያሉ ሲሆን 400 ሺህ የሚሆኑት በህገወጥ መንገድ የገቡ መሆኑን ተመላክቷል ሲል የውጭ ጉዳይ ሚኒስትር በዛሬው ዕለት አስታውቋል። የሳዑዲ መንግስት የሚያነሳቸው የተለያዩ ምክንያቶች ከ100 ሺህ በላይ ዜጎች በተለያዩ እስር ቤቶች እንደሚገኙም ተገልጿል። ለዚህ ጉዳይ መፍትሄ ለመስጠት ከተለያዩ ሴክተር መስሪያ ቤቶችና ከክልል መንግስታትም የተዋቀረው ብሔራዊ ኮሚቴ ዜጎች ከተመለሱ በኋላ የማቋቋም ስራ ስለሚሰራበት እቅድ ላይ እየተወያየ ይገኛል ሲል የውጭ ጉዳይ ሚኒስትር አስታውቋል። በሌላ መረጃ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በወቅታዊ ሀገራዊ ሁኔታዎች ላይ ለጋዜጠኞች መግለጫ ሰጥቷል። መግለጫውን የሰጡት የፓርቲው ዋና ጸሐፊ አቶ አበበ አካሉ በደቡብ ክልል የሚፈጠሩ ግጭቶችን በመንግስታዊ መዋቅር ውስጥ ባሉ አካላት ጭምር ድጋፍ የሚደረግበት በመሆኑ መንግስት ራሱን በማጥራት አስቸኳይ የእርምት እርምጃዎችን ሊወስድና የዜጎችን ደህንነት ሊያስጠብቅ ይገባል ብለዋል። አሸባሪው ህወሓት በከፈተው ጦርነት በተደረገው የህልውና ዘመቻ የተፈጠሩ ዘርፈ ብዙ ችግሮችን ለመፍታትና በስቃይ ውስጥ የሚገኙ ዜጎችን ለመርዳት አፋጣኝ እርምጃ እንዲወስድም ጠይቀዋል። አሸባሪው የሸኔ ቡድን እየፈጸመ ያለው የሽብር ተግባርና የሰብአዊ መብት ጥሰት እየተባባሰ መምጣቱንና ዘላቂ መፍትሄ ሊያገኝ እንደሚገባም ተገልጿል። በሶማሌና ኦሮሚያ ክልሎች የተከሰተውን ድርቅ ለመቋቋም መንግስት አፋጣኝ እርዳታዎችን እንዲያደርግና ፓርቲውም የበኩሉን ለማበርከት ዝግጁ መሆኑን ገልጿል። አሁንም በአፋር አንዳንድ አካባቢዎች ህወሓት እየፈጸመ ያለውን ጥቃት በተመለከተ መንግስት የዜጎችን ደህንነት ለማስጠበቅ ቆራጥ እርምጃዎችን መውሰድ አለበት ሲል ኢዜማ በመግለጫው አስታውቋል። ወደ ሌላ መረጃችን ስንሸጋገር አራተኛው የኢትዮጵያ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ፓትርያርክ አቡነ ወርቀ ማርዮስ ማረፋቸው ተገልጿል። ባደረባቸው ህመም ሕክምና ሲከተሉ ቆይተው ማረፋቸውን የቤተ ክርስቲያኒቷ ቅዱስ ሲኖዶስ ጽሕፈት ቤት አስታውቋል። አሜሪካም በብፁዕ ወቅዱስ ፓትርያርክ አቡነ መርቆሬዎስ ዕረፍት የተሰማትን ሐዘን ገልጻለች። አሜሪካ በአዲስ አበባ ባለው ኤምባሲው አማካኝነት በአራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ፓትርያርክ አቡነ መርቆሬዎስ ዕረፍት የተሰማትን ሐዘን ገልጻለች። ሀገሪቱ በሐዘን ላይ ላሉ ሁሉ መጽናናትን ትመኛለች ብለዋል። ይህንንም ተከትሎ ጠቅላይ ሚኒስትር አብይ አህመድም የሐዘን መልእክትን አስተላልፈዋል። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ማረፋቸውን በመስማቴ ጥልቅ ሐዘን ተሰምቶኛል። ተለያይተው የነበሩት ሁለት ሲኖዶሶች አንድ እንዲሆኑ ቅዱስነታቸው ወሳኙን ሚና መጫወታቸውንም አስታውሳለሁ። ነገሮችን በአርምሞ እየተመለከቱ ሀገራችንን በጸሎት ያግዙ ነበር። በዚህ ወቅት እርሳቸውን ማጣት ከባድ ጉዳት ነው። ለሁላችንም መጽናናትን እመኛለሁ ሲሉ የሐዘን መግለጫቸውን አስተላልፈዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ዛሬ የምንጽፈው ዜና እውነት ካልሆነ ታሪክ ይዛባና ትውልድን ያባላል ሲሉ ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ ዜና አገልግሎት የ80 ዓመታት ጉዞ ላይ በሚያተኩረው ፓናል ውይይት ላይ ባስተላለፉት መልእክት አንጋፋ ተቋማትን ስንዘክር ዘላቂና አገር አሻጋሪ ተቋማትን ለመፍጠር እና ለማጠናከር ወሳኝ ሚና ይኖረዋል ብለዋል። የዛሬ ዜና የነገ ታሪክ ነው ያሉት ጠቅላይ ሚኒስትሩ ዛሬ የምንጽፈው ዜና እውነት ያዘለ ካልሆነ ነገ ታሪክ የሚያዛባና ትውልድን የሚያባላ እንደሚሆን ገልጸዋል። አንጋፋው ኢዜአ ዋና ግቡ እውነትንና የአገር ጥቅምን አስተሳስሮ መሄድ ሊሆን ይገባል ብለዋል። ኢዜአ ሲመሰረት ብዙዎቹ የአፍሪካ አገራት ራሳቸውን ማስተዳደር እንኳን አልጀመሩም ያሉት ጠቅላይ ሚኒስትር አብይ አህመድ ተቋሙ ያለውን የረጅም ዓመታት ልምድና የሰው ሀብት በመጠቀም ለአገር ጥቅም መጠበቅ በትኩረት እንዲሰራ መልእክታቸውን አስተላልፈዋል። ውድ የተከበራችሁ የቻናላችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌላ ቀጣይ መረጃዎች እስከምንገናኝ ድረስ ሰናይ ቀን